ሰላም ጤና ይስጥልን ተመልካቾቻችን። የፋኖ ኃይሎች ወሳኝና ቁልፍ የሆነችውን የጋሸና ከተማን በቁጥጥራቸው ማስገባታቸው እየተገለጸ ነው። መረጃዎች እንደሚያመለክቱት ከባባድ ምሽጎች ተሰብረው ነው ፋኖዎች በአሁኑ ሰዓት የጋሸናን ከተማ በመክበብ ወሳኝ የተባሉ የከተማዋን ክፍሎች በእጃቸው ያስገቡት። ሌሎች በወሎ አካባቢ የሚገኙ ቦታዎችንም ፋኖዎች በእጃቸው ያስገቡ ነው። በትላንትናው ዕለት የኮንን ከተማ መቆጣጠራቸው ይታወሳል። የዘውትር ተሳታፊያችን መስመር ላይ ይገኛል። ነገር ከእንግዲህ በኋላ ሰሜን ወሎ አካባቢ እየተደረገ ያለው ትንቅንቅ ወደ መጨረሻው ወደ ማገባደጃው እየደረሰ ነው። የጋሸና ከተማ በኢትዮጵያ ሕዝብ የምትታወቀው በፌዴራልና በክልል ህወሓት ኃይሎች መካከል በተደረገው ከፍተኛ ውጊያ ስመጥር ከተማ ነች። ስመጥር ከተማነቷ ደግሞ በዋናነት የቦታዋን ከፍተኛ ወታደራዊ ጠቀሜታ ጠንቅቆ የሚያውቀው የሁለቱ አካል ከፍተኛ መስዋዕትነት በመክፈል አንዴ ፌዴራል መንግስቱ አንዴ የህወሓት እያያዙ ለተደጋጋሚ ጊዜ ከፍተኛ መስዋዕትነት የከፈሉባት ቦታ ናት። ዛሬ እንግዲህ የጋሸናን ከተማ 4 ምሽጎችን ሰባብሮ ወደ ከተማው እየገባ እንደሚገኝ ነው መረጃዎች የደረሱኝ። በትናንትናው ዕለት ብቸኛ ተስፋ የነበረው የዋላ ወረዳ ዋና ከተማ ጋሸናን ወረዳ ዋና ከተማ ኮንን የፋኖ ኃይሎች የደጋው መብረቅ አጥቅቶ ከተማዋን መቆጣጠር መቻሉንና ከኮን ከተማ ሸሽቶ የሄደው ኃይል ጋሸና ከነበረው ኃይል ጋር ተጣምሮ ምሽጎችን በማጠናከር ተተኳሾችን በማደራጀት ቦታውን በደንብ አድርጎ ጠብቆ ለፋኖ ኃይሎች ላለማስነጠቅ ከፍተኛ ጥረት አድርጎ ነበረ። ነገር ግን በተለይ የደጋው መብረቅ ክፍለ ጦር በ3 አቅጣጫ ወደ ከተማው ዘልቆ በመግባት ምሽጎችን በማፈራረስ በርካታ ምርኮዎችን በእጃቸው በማስገባት በዛሬው ዕለት ከፍተኛ የሆነ ድል ተጎናጽፈዋል። ይቺ የጋሸና ከተማ ቁጥጥር ስር መሆኗ ከፍተኛ ወታደራዊ ክሳራ ነው የደረሰበት። ምክንያቱም ላሊበላ ከተማ ያለው የመንግስት ኃይል በየትም አቅጣጫ ሊወጣ አይችልም፣ ተቆርጦ ቀረ ማለት ነው። ጋሸና ከተማ ተያዘች ማለት ላሊበላ ያለው ኃይል ወደ የትኛውም መንገድ መውጣት አይችልም። ምናልባትም ደግሞ ምንም አይነት የወታደራዊ የሚሆን የምግብ አቅርቦት ሊቀርብለት አይችልም። በአውሮፕላን ካልሆነ በስተቀር ላሊበላ ከእንግዲህ በኋላ በምድር የሚደረግ ግንኙነት ተቋረጠ ማለት ነው። ስለዚህ ጋሸና ጋይንትን ለመያዝ ንፋስ መውጫን ከተማን ለመያዝ ወደ ደቡብ ጎንደር ዘልቆ ለመግባት እንዲሁም ወደ ሰሜን ጎንደር አካባቢ ወደ በለሳ ወደ ሌሎች የሰሜን ጎንደር አካባቢዎች ወደ ደባርቅ ወደ ዳባት አካባቢ ቆርጦ ለመግባትና ጎንደርና ከላይ ሆኖ ወደ ታች ለማጥቃት የሚያመች ቦታ በመሆኗ መንግስት ከፍተኛ መስዋዕትነት ከፍሎ ከተማዋን ለረጅም ጊዜ ሲከላከል ቆይቷል። ዛሬ ግን እንግዲህ የጋሸና ከተማ በጣም እስከዛሬ ድረስ ከተገኘው ከዋጃ ከምትባለው ከተማ በዘለለ ቀጥሎ የጋሸና ከተማ ነው ወታደራዊ ቁልፍ ቦታ ተብላ የምትጠቀሰው። እችን ከተማ ዛሬ በጣም በከፍተኛ ውጊያ ምሽጎችን ሰባብረው ወደ ከተማዋ ዘልቀው መግባታቸውን ነው መረጃዎች የሚያሳይ። በዚያው በተደረገው ውጊያ የሚኒሻና የአድማ ብተና የፖሊስ ኃይል በአሁኑ ሰዓት እጃቸውን እየሰጡ ከነትጥቃቸው መሳሪያቸውን እያስረከቡ ወደ ጠራቀሚያ ወይም መሰብሰቢያ ቦታዎች ላይ እየተሰበሰቡ እንደሚገኙና የመከላከያ ኃይሉ ደግሞ ከከተማው በመውጣት በተለያየ አቅጣጫ መሳሪያውን ለገበሬ እየሰጠ ልብስ እየቀየረ ለመጥፋት ጥረት እያደረገ እንደሆነ ነው መረጃዎችን ከስፍራው የደረሰ መረጃ የሚያመላክተው። እንግዲህ የጋሸና ሙሉ በሙሉ በፋኖች እጅ መውደቅን በተመለከተ ይፋዊ መግለጫ እስኪሰጥ መጠበቅ ይገባል ከፋኖ አመራሮች። አሁን በተለያየ ምንጮች ያገኘነውን ይዘን ነው እንግዲህ ዜናውን ለተመልካች ለማድረስ የመጣ ነው። 4 ምሽጎች ተሰብሯል። እዛ አካባቢ ያሉትን ምሽጎች እኔም በአካል ሄጄ አይቻለሁ። በጣም ከባድ ምሽግ ነው የተሰራው። ያኔ ህወሓት በጦርነቱ ጊዜ በጣም ረጅም ምሽጎችን ከጋሸና መውጫ ደብረታቦር በኩልና በዚህ በወልዲያ ሜጃ በኩል ያሉትን 2 አካባቢዎች ላይ የሰራቸው ምሽጎች በጣም አደገኛ እንደነበሩ አስታውሳለሁ። አሁን እነዚህ አካባቢ ያሉትን ምሽጎች በመስበር ነው ፋኖች ወደ ጋሸና ከተማ ዘልቀው የገቡት። ቁልፍ ቦታዎችን እንዲያዙ ነው የሚነገረው። እንግዲህ የጋሸና መያዝ ምናልባትም የጠቃላይ የወሎ አካባቢ ያለውን የጦርነት አካሄድ ሊቀይረው ይችላል። ቅርጹን፣ መልኩን፣ አካሄዱን፣ ፍጥነቱን ሁሉን ነገር መቀየሩ የሚጠበቅ ይሆናል። እስቲ ከዚህ አንጻር ምን ይታያል? በሌሎች አካባቢዎችም በወልዲያም ያለው ሁኔታ በተለያየ መልኩ በሚቀጥሉት ቀናት ውስጥ ለውጥ እንደሚታይ ነው የሚነገረው። አገዛዙ ኃይሉን ቢያከማችም ነገር ግን ወጥቶ ለማጥቃት ያደረጋቸው ሙከራዎች በተደጋጋሚ በመቀልበሳቸው ኃይሉ እየተዳከመ እንዳለን የሰማ ነው። ምን ማለት ይቻላል እዚህ ጊዜ ላይ ሆነን? መሳይ የጋሸና ከተማ መያዝ የጦርነት አቅጣጫውን ይቀይራል ነበር ያልከው አንተ። ነገር ግን ኦልሬዲ ቀይሮታል እኮ። ምክንያቱም ከእንግዲህ በኋላ ሰራዊቱ ከደቡብ ጎንደር ወደ ሰሜን ወሎ፣ ከሰሜን ወሎ ወደ ደቡብ ወሎ፣ ከሰሜን ወሎ ወደ ሰቆጣ፣ ከሰሜን ወሎ ወደ ተለያዩ አካባቢዎች ተንቀሳቅሶ ማጥቃት መከላከል እንዲሁም መልሶ ማጥቃትን የማይችልበት ደረጃ ላይ ነው የተገኘው። ጋሸና ከተማ እንዲሁ በቀላሉ ዝም ብሎ የምትገምታት ከተማ አይደለችም። እጅግ ሲበዛ ቁልፍ ወታደራዊ ጠቀሜታ ያላት ቦታ
አማራጭ እቺን ከተማ እንግዲህ ሰራዊቱን በሙሉ እዛ የነበረው የሰራዊት ክምችት የትየለሌ ነበር ማለት ይቻላል። ምክንያቱም የመንግስት ኃይል ራሱ የጋሸና ከተማን ከፍተኛ የሆነ ጥቅም እንደምትሰጥ ስላወቀ እቺን ከተማ ላለማስደፈር ከፍተኛ ዝግጅት ሲያደርግ ኑሯል። እንግዲህ በርካታ ቀናት ዝግጅት ያደረገባት የጋሸና ከተማ ባልተጠበቀና በጣም በሚያስደንቅ ወታደራዊ ስልት ከተማዋን ቆጣጠር መቻላቸው የሚደንቅ ነው። እኔ በጣም የገረመኝ መሳይ የፋኖ የማጥቃት እቅድ በጣም የሚገርም ነው። እንደው ዘለው ዝም ብለው በስሜት ከተሞችን ለመቆጣጠር እንዳልሆነ ዛሬ የጋሸናው ከተማ ውጊያ በደንብ አድርጎ ያሳየናል። ምክንያቱም ከዚህ በፊት ከላሊበላ አካባቢ ተነስተው ጋሸናን ወይንም ብልብላ ድቡኮን ምናምን ከተማ ይዘው ነበር። ወደ ጋሸና ገስግሰው መምጣት ይችሉ ነበር። ግን አልፈው ምዕራብ ወሎ ነው የሄዱት፣ ደቡብ ወሎ ነው የሄዱት። እነዚህን ከተሞች ከተቆጣጠሩ በኋላ ከእንግዲህ በኋላ የሚዋጉበት የውጊያ ሜዳ በከበባና ሰራዊቱ ማምለጥ በማይችልበት ደረጃ የቀሩትን ኃይሎች ብቻ ነው። ተቆርጠው የቀሩ ሰራዊቶች ወይንም ጠንካራ ምሽግ ፈጥረው ልክ እንደ ጋሸና አይነት ቦታዎች ላይ ከበባ በመፈጸም ከባድ ጥቃት ነው የተፈጸመው። እንግዲህ የጋሸና ከተማ መያዝ ምናልባትም በሰሜን ወሎ ብቻ ሳይሆን በደቡብ ጎንደር አካባቢ የሚካሄደውን እንቅስቃሴ በነፋስ መውጫ፣ በደብረ ታቦር እና በመሳሰሉ የደቡብ ጎንደር ከተሞች ላይ የሚደረገውን የማጥቃት እንቅስቃሴ ከደቡብ ጎንደር የፋኖ አደረጃጆች ጋር በመሆን ከተሞችን በአጭር ጊዜ ውስጥ ለመቆጣጠር እርስ በርሳቸው እንዲገናኙ የዞን አደረጃጀቶች ወይም የሚኒሊክ እዝ ከበላይ እዝ ጋር ለመገናኘት ከፍተኛ እድል ነው የፈጠረላቸው።